በጣም ነው የሚዋደዱት። ወረብል ከዕባ በጣም ነው የሚዋደዱት። ስለ ሁለቱም የተናገሩትን ንግግር አንዱ ስለሌላው ብታዩ በደንብ አስተውሉ። ልንገራችሁ። ዒሳ ስለ ነብዩ ሰለላሁ ዐለይሂ ወሰለም ምን አለ? ወሙበሽረን ቢረሱሊን የእቲ ሚን ባዕዲ እስሙሁ አሕመድ አለ። ከእኔ በኋላ ስለሚመጣው መልእክተኛና ነቢይ የማበስራችሁ ነኝ አለ። ስሙም አሕመድ የተባለ ብሎ ተናገረ። ስሙ አሕመድ የተባለ ለምን ሙሐመድ የተባለ ለምን አላለም? የነቢዩ ሰለላሁ ዐለይሂ ወሰለም ስሞች 5 ናቸው። ሊ ኸምሰቱ አስማእ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኔ 5 ስሞች አሉኝ አሉ። አነ ሙሐመድ ወአነ አሕመድ ወአነ አልማሒ ወአነ አልሐሽር ወአነ አልዓቂብ አሉ። እኔ ሙሐመድ ነኝ፣ እኔ አሕመድ ነኝ፣ እኔ ማሒ ነኝ፣ እኔ ሐሽር ነኝ፣ እኔ ዓቂብ ነኝ አሉ። ምን ማለት ነው? የትርጉሞቻቸው ስሞቻቸው ዝም ብሎ ስም ብቻ እንዳይመስላችሁ ከማንነታቸው ጋር የተያያዘ ነው። ከምንነታቸው ጋር የተያያዘ ነው። ሌላው ሰው ግን እንደዛ ላይ ሆን ይችላል። ለምሳሌ ሐሰን ልትባል ትችላለህ፣ ጥሩ ሆነህ ነገር ግን መጥፎ ልትሆን ትችላለህ። ነብዩ ሰለላሁ ዐለይሂ ወሰለም ግን ስማቸው ከማንነታቸው ጋር የተያያዘ ነው። አሁን ወደ ትርጉማቸው እንምጣና ዒሳ ለምን አሕመድ የሚለውን መረጠ ወደሚለው እንመጣለን። ዒሳ ለምን አሕመድ የሚለውን መረጠ ወደሚለው እንመጣለን። እኔ ሙሐመድ ነኝ ያሉ ነብዩ ሰለላሁ ዐለይሂ ወሰለም። ሙሐመድ ማለት ምስጉኑ ማለት ነው። ምስጉኑ ማለት ነው። ይህን ስም ነብዩ ሰለላሁ ዐለይሂ ወሰለም የተሰየሙበት ፍጥረታት ሁሉ ስለሚያመሰግኗቸው ነው። አማኞች ሁሉ ዛሬ በምድር ላይ እርሳቸውን መልካምነት ስለሚያውቁ ያመሰግኗቸዋል። ከሃዲያኖች ደግሞ የትንሣኤ ቀን አብረው ከአማኞች ጋር ያመሰግኗቸዋል። ወታቸዋል። ለምን የሚያመሰግኗቸው ከተባለ ከሃዲያኖች እዛኔ ለ50 ሺህ ዓመት ፀሐይ ለስንዝር ያክል ቀርባቸው ለ50 ሺህ ዓመት በአንድ ሜዳ ላይ ከቆሙ በኋላ ከዚያ ሁሉ ስቃይና መከራ አማልደው ነብዩ ሰለላሁ ዐለይሂ ወሰለም ስለሚገላግሏቸው ምልጃው ጀነት እንዲገቡ ምናምን አይደለም፣ ፍርድ እንዲጀመር ዘንድ ማለት ነው። ከዚያ ከምንቆምበት እባክህን እንደው አማልደን ሙሐመድ ብለው ወደ እርሳቸው ይመጣሉ ሰለላሁ ዐለይሂ ወሰለም። የዛኔ አምላክ አላህ ሆይ ፍርድ እንጀምርላቸው ብለው አላህን ይለምኑላቸዋል። ፍርድ ይጀምራል። ስለዚህ ከዚያ ከባድ የመቆም ጊዜ ስለገላገሏቸው ያመሰግኗቸዋል። ለዚህም አላህ በቁርአን ላይ ሲናገር ወሚነ ሌይሊ ፈተሐጀድ ቢሂ ናፊለተን ለከ ዐሳ አን የብዐሰከ ረቡከ መቃመን መሕሙዳ ይላል። ሙሐመድ ሆይ በዚህ በቁርአን በሌሊት ክፍለ ጊዜ ቁመህ ለእኔ ስገድ በዚህ ይላቸዋል። የምትመሰገንበትንም ስፍራ ላስነሳህ የትንሣኤ ቀን ቃል ገብቼልሃለሁ ብሏቸዋል። የዛኔ የሸፋዓቱል ዑዝማ አው የሸፋዓቱል ኩብራ ታላቁን ምልጃ በሚያደርጉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አማኝም ከሃዲውም ቁሞ ያመሰግናቸዋል። ሙሐመድ የተባሉት ለዚህ ነው፣ ምስጉኑ ማለት ነው። لأن الخلائق سيحمدونه يوم القيامة ሙእሚንም ወይንሲም ያኔ ካፊሪን በንሲም ወጅን ሰዎችም ጅኖችም አማኝም ከሃዲውም ቆሞ የዛኔ ያመሰግናቸዋል። ስለዚህ ማን ተባሉ? ሙሐመድ የተባሉት ከዚህ አንፃር ነው። ሌላኛው መጠሪያቸው ምንድነው ከተባለ አሕመድ ማለት ምን ማለት ነው? አመስጋኙ ማለት ነው። አመስጋኙ ለምን በዚህ ተጠሩ? አመስጋኙ ማለት ከማንም ፍጥረት በላይ አምላኩን ያመሰገነ ማለት ነው። ይዟቸዋል። አሕመድ ከማንም ፍጥረት በላይ አምላኩን ያመሰገነ አምላኩን የተገዛ ማለት ነው። ለዚህ ነው ዒሳ አለይሂ ሰላም አሕመድ የሚለውን የመረጠው። ሙሐመድ ከሚለውና አሕመድ ከሚለው የትኛው እንደሚበልጥ አሁን ላስረዳችሁ። ሙሐመድ የሚለው መጠሪያቸው ፍጥረታት ሁሉ እርሳቸውን የሚያመሰግንባቸው የሆነ ስማቸው ሲሆን አሕመድ የሚለው መጠሪያቸው ደግሞ ፈጣሪን ከማንም በላይ ያመሰገኑበት መጠሪያቸው ነው። ታዲያ ፍጥረታት ከሚያመሰግንባችሁ ማንነትና ፈጣሪን አመስግናችሁ ከተጎናጸፋችሁት ስም የትኛው ይበልጣል? ልጆች አያችሁ አይደል? ዒሳ የትኛውን መረጠ? ፍጥረት ከሚያመሰግንባቸው ስማቸው ይልቅ ከሁሉም በላይ ፈጣሪን አመስግነው የተጎናጸፉትን ስማቸውን አሕመድ ይመጣል ከኔ በኋላ ላይ ከማናችንም በላይ አምላኩን የሚያመሰግነው ወደፊት ይመጣል ሙሐመድ እያላቸው ነው። ያ ሰላም ከማንም በላይ ፈጣሪውን ያመሰገነው ሙሐመድ ከኔ በኋላ ይመጣል አለ። ያ ሰላም እስሙሁ አሕመድ። ሌሎች ስማቸውን እንጨርሳቸው። ወአነ አልማሒ አሉ። እኔ ማሒ ነኝ አሉ። ወአነ አልማሒ እኔ ማሒ ነኝ። لأن الله يمحو بي الخطايا አሉ والشرك። ማሒ ማለት አባሹ ማለት ነው። ምክንያቱም አላህ በእኔ ኃጢአትን ያብሳልና አሉ፣ ይደመስሳልና አሉ፣ ያጠፋልና አሉ። አያችሁ። ስለዚህ ህዝቡንም ከኃጢአቱ ያድናቸዋል። ይሄ አዲስ ነገር አይደለም። ለነብያት ለነብዩ ሰለላሁ ዐለይሂ ወሰለም የተሰጠ መገለጫ ነው። ቀደም እንዳያችሁት ወይዘኪህም ብሏል። አብርሃም ምን አለ? ህዝቡንም ከኃጢአታቸው የሚያድናቸው የሆነ ነብይ ላክ ብሎ ነብዩ ሰለላሁ ዐለይሂ ወሰለም እንደላከ አላህ በቁርአን ላይ ይነገራል። ገብታችኋል? ወይዘኪህም ማለት ከኃጢአታቸውን ያጠራቸዋል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ማሒ ነኝ አሉ። ማሒ ማለት ኃጢአትን የሚደመስስና የሚያጠፋ ማለት ነው።
አምላክ ነብያቶችን የኃጢአት አጥፊ አድርጓቸዋል በምድር ላይ እንዴት ነው የሚያጠፉት ከተባለ ስለ ጽድቅ በማስተማር የኃጢአትን ቆሻሻነት በማስተማር ለሰዎች ያንን ሲሰብኩ ጊዜ ሰው ኃጢአትን ሲርቅና ጽድቅን ሲያደርግ የዛኔ ያንን ክህደትና ኃጢአትን ከሰው አጠፉ ደመሰሱ ማለት ነው። የሚመረው ግን አምላክ ነው። ልብ በሉ። እነሱ ይመራሉ እያልን አይደለም። ያንን ኃጢአት ግን እንዲጠፋ ያደርጉታል። በምድር የሰይጣንን አምልኮ እንዲጠፋ ያደርጉታል። እርሱን ተዋክተው ኃጢአትን ተዋክተው አን ልማሒ ያሉት ከዚህ አንጻር ነው። ቀጥለው ምን አሉ? አን ልሓሽር አሉ። እኔ አስነሺው ነኝ አሉ፣ ቀስቃሽው ነኝ ማለት ነው። لأن الناس يحشرون من تحت قدمي يوم القيامة ራሳቸው ሲያወራሩት ይሄን ሲወሰማቸው ምክንያቱም የትንሣኤ ቀን ሰዎች ከእኔ እግር ስር ስለሚቀሰቀሱ አሉ። አያችሁ። ነገር ግን እርሳቸው አስነሺ ናቸው ቀስቃሽ ናቸው ብለን እኛ አምላክ ናቸው አንልም። በእኔ የሚያምን አስነሳዋለሁ ስላለ አምላክ ነው። አያስኬድም። እነዚህ ነብያቶች ሁሉ ይገለጹበታል። የእርሳቸውን ነብይነት አምኖ ከተቀበለ ሰውየው ከእነርሱ ጋር ይቀሰቀሳል ማለት ነው፣ ሌላ ነገር አይደለም። ነገር ግን ከሁሉ በፊት የመጀመሪያው የሚቀሰቀሱትና የሚነሱት ማን ናቸው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም እኔ የመጀመሪያው ትንሣኤ ነኝ ነው ያሉት። እኔ ትንሣኤ ነኝ አይደለም ያሉት። ላ እኔ ትንሣኤ ነኝ፣ ይሄ ቀላል ነው። እኔ የመጀመሪያው ትንሣኤ ነኝ ነው ያሉት። የመጀመሪያ የሚለውን ጨምሩበት። ኢየሱስ ክርስቶስ እኔ ትንሣኤ ነኝ አላህ አላለ። ነብዩ ሰለላሁ ዐለይሂ ወሰለም ከዚህ በላይ ምን አሉ? እኔ የመጀመሪያው ትንሣኤ ነኝ አሉ። አና አወሉ መን ተንሸቁ ዐንሁ አልቀብሩ የውም አልቂያማ አሉ። የትንሣኤ ቀን መጀመሪያ ቀብር ተከፍቶለት የምወጣው እኔ ነኝ አሉ። ያሹ ወአና አልሐሽር መጨረሻ ላይ ምን አሉ? አና አልዓቂብ አሉ። እኔ ዓቂብ ነኝ። ዓቂብ ማለት ነው መደምደሚያው ማለት ነው፣ መጨረሻው ማለት ነው። ለምን በዚህ ተሰየሙ? የነብያት ሁሉ መደምደሚያና መጨረሻ ስለሆኑ። አላህ በቁርአን ላይ ሲናገር ማ ካነ ሙሐመዱን አባ አሐድ ሚን ሪጃሊኩም ወላኪን ረሱለላህ ወኻተመ ነቢይን አለ። ሙሐመድ ግን የእኔ አላህ መልእክተኛ የነብያቶችን መደምደሚያና መጨረሻ ነው ብሎ ተናገረ። ነብዩ ሰለላሁ ዐለይሂ ወሰለም አነ ኻተሙ ነቢይን ላ ነቢየ ባዕዲ አሉ። እኔ ነብያት ሁሉ መደምደሚያና መጨረሻ ነኝ፣ ከኔ በኋላ ማንም ነብይ የለም ብለው ተናገሩ። ስለዚህ አነ አልዓቂብ እኔ መጨረሻው እኔ መደምደሚያው ነኝ እያሉ የተናገሩት ስማቸውን ከዚህ አንፃር ነው ማለት ነው። ይህን ይመስላል። ወአነ አልማሒ ወአነ አልሓሽር ወአነ አልዓቂብ